ወዳጆች ይህ ታሪክ የራምዲን የሚባል የ12 ዓመት ቆሻሻ ለቃሚ ልጅ ታሪክ ነው። እሱ ቾክ ይዞ ለ14 ዓመታት ያህል በትምህርት መጽሐፍ ውስጥ ተሳስቶ የነበረውን የሂሳብ ቀመር ወይንም ፎርሙላ ማረመ። ሰዎች ለማኝ አሉት፣ ከትምህርት ቤትም አስወጡት። ማንም ሰው በውስጡ ያለውን ችሎታ ወይንም ታለንት ለመመልከት እንኳን አልሞከረም ነበር። ግን አንድ ቀን ብቻ እሱ አእምሮ ሙሉውን ስርዓት ወይንም ሲስተም አስተነገጠ። ይህን ታሪክ አብረን እንመልከት። ቪዲዮን ከመጀመራችን በፊት ላይክ ማድረጋችሁን እንዳትረሱ። ጠዋት ነበር። የመንግስት ትምህርት ቤት ደውልም ተደወለ። የክፍሉ ተማሪዎች ወደ ውስጥ እየገቡ ነበር። አንዳንዱ አዲስ ቦርሳ፣ አንዳንዱ የውሃ ጠርሙስ ይዟል። በዚያም ብዙ ሰው መሃል ራምዲን ቆሞ ነበር። የሰዎች የጣሉትን ፕላስቲክ ጠርሙሶች በዛ ከረጢት ውስጥ ይዘው ነበር። በእግሩ የተሰበረ ጫማ ነበር። በሰውነቱ ላይ ያለው ልብስ ደግሞ ከ10 ዓመት በፊት የሌላ ሰው ይመስላል። ግን ፊቱ ላይ ልዩ ብርሃን ነበር። ሁሉም ተማሪዎች ክፍል ውስጥ ተቀመጡ። ዛሬ የሂሳብ ጊዜ ነበር። ሪማ የሚባሉት መምህር ወደ ክፍል ገቡ። በከተማ ውስጥ በጣም ጥብቅና አስተዋይ መምህር ነበሩ። ስህተት ፈጽሞ እንደማያስተምሩ ይባል ነበር። የክፍሉ መስኮት ክፍት ነበር። ውጭ ላይ ራምዲን በመስኮት አጠገብ ቆሞ ከውስጥ ድምጽ ይሰማ ነበር። ልጆቹ ዛሬ አዲስ የሂሳብ ቀመር እንማራለን፣ በጣም አስፈላጊ ነው፣ በደንብ ተመልከቱ። መምህርት ሪማም በጠባያቸው ጠንካራ ነበሩ። የተሳሳተ መልስ መስማት አይወዱም ነበር። ለተማሪዎች እንደ ብርቱ ዳይሬክተር ነበሩ። ሪማ መምህርት በጥቁር ሰሌዳ ላይ ወይንም በብላክቦርድ ላይ በጣም አስቸጋሪ የቆየ ቀመርም ጻፉ። ተማሪዎች ሁሉ የሚያስፈራ ቀመር። ክፍሉ በጸጥታም ሰፈነ። አንዳንዶቹ ዝም አሉ፣ አንዳንዶቹ ግራ ገባቸው። ሌሎች በሹክሹክታ ይህ በየዓመቱ ስህተት ይሆናል። መምህር ደግሞ እንደገናም ትቆጣለች። ውጭ ላይ ደግሞ ራምዲን ከመስኮቱ ወደ ውስጥ ይመለከት ነበር። አይኖቹ በቀመሩ ላይ ተጠቅለው ፊቱ ላይ ትንሽ ፈገግታ መጣ። ያ ቀመር ከዚህ በፊት በልብ ውስጥ የተጻፈ ይመስላል። እናቱ ታወሰችው። ሳቪታር ዴቭ ከ2 ዓመት በፊት በበሽታ ሞተች። እሷ ከቤት ወደ ቤት እየሄደች ልጆችን ታስተምር ነበር። ማታ ላይ ደግሞ ራምዲንን ከሷ ጋር አስቀምጣ ታስተምረውም ነበር። እሷ ነበረች ያንን ቀመር ያስተማረችው። ዛሬ በጥቁር ሰሌዳ ላይ የተጻፈው ስህተት የሆነው ቀመር ራምዲን በቀስታ ወደ ክፍሉ በር ተራመደ። ከኋላ ያሉት አንዳንድ ልጆችም ጮሁ፣ እረ ይህን ቆሻሻ ለቃሚ ይውጣ! እዚህ ትምህርት ቤት ውስጥ ምን ይሰራል? አውጡት! ግን የራምዲን እግር አልቆመም ነበር። መምህርቲቱ በንዴት ተመለከተችው። አንተ እዚህ ምን ትሰራለህ? ውጣ! የትምህርት ቤት ነው፣ ቆሻሻ መጣያ አይደለም። ሙሉ ክፍልም ሳቀበት። ግን ራምዲን ጭንቅላቱን አንስቶ በቀስታ መምህር፣ ያ ቀመር ወይንም ያ ፎርሙላ ተሳስቷልም አላት። በድንገት ሙሉ ክፍል በጸጥታ ተዋጠ። አንድ ቆሻሻ ለቃሚ ልጅ የሂሳብ አስተማሪውን ስህተት እየነገረ ነበር። መምህርት ራሚ በፌዝ አሁን አንተ ትነግረኛለህ እኔ ስህተት እያስተማርኩ እንደሆነ አለችው። እስኪ ካወቅ አስተካክለውም አለችው። ራምዲን ወደ ጥቁሩ ሰሌዳ ወይንም ወደ ብላክቦርዱ ተጠጋና እስከዛሬ ድረስ ማንኛውም ምስኪን ልጅ እግሩ ያልሰፈረበት ስፍራ ላይ ዛሬ ራምዲን ቆሞ ነበር። ቾክ በእጁ ያዘና ያ ጊዜ ህይወቱን ለዘላለም ሊቀይር ነበር። ሪማ መምህርት በፌዝ ልጄ ይህንን ቀመር አስተካክል፣ ድፍረትህን እንይ። ይህን አስቸጋሪ የሂሳብ ቀመር ተረድተኸው እንደሆነ ሙሉ ክፍል በሳቅ ተናወጠ። አንዳንዱ ወንበሩን መታ። እዩ ተመልከቱ፣ አሁን ቀልድ ይጀመራል ማለት ጀመሩ። ግን በራምዲን ፊት ላይ ፍርሃትም ሆነ ቁጣ አልነበርም። ብቻ ጸጥ ያለ ቁም ነገር ነበር። ሂሳብ ሳይሆን ያለፈው መከራ እንደያዘውም ቆመ። ቀስ ብሎ የሄደ ጥቁር ሰሌዳው ላይም ቀረበ። ሰሌዳው ላይ ያው የቆየ ቀመር ነበር። ለብዙ ዓመታት ልጆቹን ሲያወዛግብ የነበረ በሀገር ውስጥ የመማሪያ መጽሐፍት የታተመና ማንም ሰው እንደገና ለመፈተሽ አስፈላጊ ሆኖ ያላየው ቀመር ግን ዛሬ ደብተር ሆነ መጽሐፍ የሌለው ልጅ ያው ልጅ የትምህርት ቤቱን በጣም ጥብቅ መምህር የሆነውን ስህተት ሊያስተካክል ነበር። የልጁ ጣቶች ከቅዝቃዜን ተጠቀጣሉ። ቾኩን በእጁ ሲዝም አመነታ። እናቱ ያቺን ምሽት ያስታወሳት ይመስል ነበር። እናቱ በተቀደደ ብርድ ልብስ ውስጥ ሂሳብ ስታስተምረው የእናቱ ድምጽ በጆሮ አስተጋባ። ራምዲን ሂሳብ ለማስፈራት አይደለም ልጄ፣ ለመረዳት ነው። ከተረዳኸው በዚህ ዓለም ውስጥ ምንም ኃይል ሊያቆምህ አይችልም። የራምዲን አይኖች በእንባ ሞሉ። ግን እንባውን አቆየው። ቾኩን ሰሌዳው ላይ ያስቀመጠና ሳይናገር ቀስ በቀስ መጀመሪያ ያስተማሪውን የተጻፈ ቀመር ማጠፋው። ሙሉ ክፍልም ተገረመ። ከዛ አንድ በአንድ መስመር መጻፍ ጀመረ። እጁ ይርገበገባል፣ ግን አእምሮው ንጹህ ነበር። በድህነት የተማረውን ያንን ያልተሟላ ትምህርት ልክ እንደ አንድ አስተማሪ ልጆቹን እንደሚያስረዳ ሰሌዳ ላይ መጻፍም ጀመረ። የመጀመሪያው መስመር በክፍል ውስጥ ጸጥታ፣ ሁለተኛው መስመር የአስተማሪው አይኖችም ተከፈቱ፣ ሶስተኛው መስመር ምርጥ ተማሪዎች እንኳን ቆመው ማየት ጀመሩ እና አራተኛው መስመር ሲመጣ መምህርት ሪማ ከወንበራቸውም ተነሱ። ድምጻቸው ጸጥ ያለ ነበር። ይህ እንዴት ሊሆን ይችላል? ይህ ፎርሙላ መጽሐፍ ውስጥ ስህተት ነው የታተመው ማለት ነው? ልጆቹም ደነገጡ። የዳይሬክተሩ ልጅ አፏን ከፍታ እየተመለከተችው ነበር። አንድ የክፍሉ ልጅ በሹክሹክታ ይህ ትክክል ነው፣
ይህን ቀመር ከዚህ በፊት እንደዚህ አይተን አናውቅም አሉ። መምህርት ሪማ መጽሐፉን ገለበጡ፣ ማስታወሻ ደብተራቸውንም ገለበጡ። እስከ የድሮ የማስተማሪያው ኮፒያቸውንም አወጡ። በእርግጥም ራምዲን የጻፈው ትክክል ነበር። ለ14 ዓመታት ሙሉ ትምህርት ቤት ሲያስተምር የነበረው ቀመር ስህተት ነበር። ዛሬ አንድ ቆሻሻ ለቃሚ ልጅ አስተካክሎታል። የመምህርት ሪማ ከንፈሮች ይንቀጠቀጡ ነበር። በጥብቅ አይኖቿ ውስጥ ለመጀመሪያ ጊዜ አክብሮት የሚመስል ነገርም ታየ። በቀስታ ልጅ ይህን ማን አስተማረህ ብላም ጠየቀችው። የራምዲን ድምፅም ተሰበረ። እናቴ ሲልም መለሰ። ክፍል ውስጥ ሙሉ በሙሉ ጸጥታ ሰፈነ። ሳቅም ቆመ፣ ፌዝም ቆመ። የሁሉም አይኖች ዝቅ አሉ። ምርጥ ተማሪዎች፣ ባለጌ ልጆች እንኳን በየቀኑ ያፌዙበት የነበሩት ልጃገረዶች ሁሉም ቆመው እስከ ጠዋት ድረስ ቆሻሻ ለቃሚ ብለው ይሰቁበት የነበሩት ልጅ እየተመለከቱት ነበር። የሪማ መምህርት አይኖች ቀይ ነበሩ፣ ግን ከንዴት አልነበረም፣ ከህፍረት ነበር። እየተንቀጠቀጡም ጠየቁ፣ እንዲህ አይነት ጥሩ ቀመሮችን ታውቃለህ? ታዲያ ለምን ትምህርት ቤት አትሄድም ልጅም አሉት። ራምዲን ጭንቅላቱን ጎንበስ አደረገና እጆቹን ቀጠቀጡ ነበር። በአይኖቹ ውስጥ ሙሉ ህይወት፣ በልብ ውስጥ የደበቀው የህመም አውሎ ነፋስ ነበረ። በቀስታ መምህር፣ ትምህርት ቤት ለመግባት ገንዘብ ያስፈልጋል፣ ልብስ ያስፈልጋል፣ መጽሐፍትም ያስፈልጋል። እናቴ ከሄደች በኋላ የቺን ከረጢት ብቻ ነበር የቀረኝ። ፕላስቲክ ወረቀትና ብዙዎችን አነሳና ማሳየ። ብዙ የክፍል ልጃገረዶች ማልቀስ ጀመሩ። መምህርት ሪማ እናትህ ታስተምርህ ነበር ብላም ጠየቀችው። ከራምዲን አይኖች እንባ መውረድ ጀመሩ። በቃላት ውስጥ ተስፋና የተስፋ መቁረጥ ድብልቅ ነበር። አዎ መምህር፣ እናቴ አንድ ቀን ትልቅ ሰው ትሆናለም ትላለች፣ ሰዎችንም ሂሳብ ታስተምራለህ ትል ነበር አለ እያለቀሰ። እናቴ እንዲህ ትል ነበር፣ ራምዲን በጭራሽ ስህተት የሆኑ ነገሮችን አትጻፍ፣ ስህተት ነገር ዓለምን ስህተት ያደርገዋል ብላኝ ነበር። በክፍል ውስጥ ማንም አልተንቀሳቀሰም። ምንም የተቀደደ ልብስ የለበሰው ልጅ እንዲህ አይነት ትልቅ ነገሮችን ይናገራል ብሎ ማንም አልጠበቅም ነበር። የመምህር ሪማ አይኖች በእንባ ተሞልቶ ነበር። ማልቀስም ጀመረች። ይህም በ10 ዓመት ማስተማር ውስጥ ለመጀመሪያ ጊዜ ያደረጉት ነገርም ነበር። እርምጃቸውን ጨምሮ በክፍሉ ፊት ለፊት በሁሉም ልጆች መካከል በራምዲን ፊት ለፊት በጉልበት ተቀመጠች። ልጄ ብዙ ልጆችን አስተምሬያለሁ፣ ግን ዛሬ አንተ አስተማርከኝ። ራምዲን ወደ ኋላ አፈገፈገና በፍርሃት ማንኛውም አስተማሪ በዚህ ልክ ተነካክቶ አይቶ አያውቅም ነበር። ከዛ ሙሉን ትምህርት ቤት ያናወጠ ነገርም ሆነ። መምህርት ሪማ ከዛሬ ጀምሮ ይህ ልጅ የዚህ ትምህርት ቤት ተማሪ ይሆናል፣ የትም መቀመጥ ይችላል፣ በፈለገው ክፍል መማር ይችላልም አሉ። ሙሉ ወጪውን እኔ ከፍላለሁም አሉ። ሙሉ ክፍል በጭብጨባ አስተጋባ። የራምዲን እንባ አልቆመም ነበር። መምህር እማራለሁ፣ ግን ቆሻሻ የመልቀም ሥራ ማን ይሰራልኛል አላት። ይህ ጥያቄ ልቧን መታው። መምህርት ሪማ እየተንቀጠቀጡ ካሁን በኋላ ቆሻሻ ትለቅምም አሉት። አንተ ብቻ የወደፊትህን ህይወት ገንባ እና በዚህ አንድ ቃል ሙሉ ትምህርት ቤት ለአፍታ በጸጥታም ሰፈነ። መምህርት ሪማ የራምዲንን እጅ ይዘው ወደ አስተማሪዎች ክፍል ወይንም ስታፍ ሩም እየሄዱ ነበር። በአይኖቻቸው ውስጥ ብርሃንም ነበር። ለመጀመሪያ ጊዜ ሙያቸው ትክክለኛ ትርጉም ያስረዳቸው ልጅ ያገኙም ይመስላል። ግን በዛን ጊዜ አስተማሪዎች ክፍል ውስጥ የተቀመጡ 2 አስተማሪዎች ተነስተውም ቆሙ። ፊታቸው ላይ ቁጣ ነበር። አንድ አስተማሪ በታላቅ ድምፅ ራሚ ምንድነው የምታደርጊው? ቆሻሻ ለቃሚ ልጆችን ትምህርት ቤት ውስጥ እንዴት ታስገቢያለሽም አሏት። ሁለተኛው አስተማሪ በፌዝ እሱ በክፍል ውስጥ ይቀመጣል ከሀብታም ልጆች ጋር ታሞ ቢሆንስም አላት። መምህርት ራኒም ደነገጠች። ፊቷ ላይ ብስጭት ይታይ ነበር። በጸጥታ ግን በጠንካራ ድምፅ ይህ ልጅ በጣም ጎበዝ ነው፣ ዛሬ ሁላችንም ለዓመታት ያልተረዳነውን ስህተት ያገኘ ልጅ ነውም አለቻቸው። ግን ዓለም በቀላሉ መቼ ነው የምትቀበለው? በዚያ ቅጽበት የትምህርት ቤቱ ባለቤትና የዳይሬክተሩ አጎት ሸሪ ሼካርናት ወደ አስተማሪዎች ክፍልም ገቡ። ሲገቡ ሙሉ ሁኔታ ይበልጥም ከበደ። በቁጣ ይህ ልጅ ማን ነው? የትምህርት ቤት ልብስ የለውም፣ ግን እንዲገባ ማን ፈቀደለትም ብሎም ጠየቀ። መምህርት ራሚ ጌታዬ እሱ ብላ መናገር እንደጀመረች ሼካርናት ንግግራቸውን አቋረጧት። ራሚ ይህ ትምህርት ቤት ለድሆች አይደለም፣ ይህ ቦታ ክፍያ ለሚችሉ ሰው ብቻ ነው። ይህንን ሲሰማ ራምዲን እጁ በቀስታ ለቀቀና ወደ ኋላ መራ። በአይኖች ውስጥ ያው የድሆች ሀፍረትና ፍርሃትም መጣበት። በቀስታ መምህር እኔ ውጪ ሄዳለሁ፣ የት ነው መማር የምችለውም አላት። ድምፁ በጣም ተሰባብሮ ነበር። ግን ሪማ መምህርት አሁን ዝም አይሉም ነበር። ጠረጴዛውን መታችና በጣም በጠንካራ ድምፅ በቃ ከዛሬ በኋላ ምንም ይሁን ምንም ይህ ልጅ የኔ ኃላፊነት ነው፣ ማንም ከመማር ሊያግደው አይችልም አለች። ሼካርናት በቁጣ ራሚ በውስጥሽ ያለው ስሜታዊ አስተማሪ ትምህርት ቤቱን ለማስኬድ ችግር ይፈጥራል። ይህ ትምህርት ቤት ከዚህ በፊትም በኪሳራ ላይ ነው ያለው። አንቺ አንድ ቆሻሻ ለቃሚን ተማሪ ለማድረግ ነው ይህንን ሁሉ የምታደርጊው። የክፍሉ ሁኔታም ከበደ። አስተማሪዎች ዝም ብለው ነበር። ሁሉም መምህርት ሪማን ይፈራሉ ብለው አሰቡ። ግን አይደለም። ያለ ፍርሃት ይህ ልጅ
በዚህ ትምህርት ቤት መማር ካልቻለ እኔም እዚህ ማስተማር አልችልም አለች። ሙሉ አስተማሪ ክፍልም ተንቀጠቀጠ። ማንም እንደዚህ አይነት መልስ ሰጥቶ አያውቁም ነበር። በሌላ በኩል ራምዲን በጸጥታ ጥግ ላይ ቆሞ ነበር። በአይኖቹ ውስጥ ፍርሃትም ነበሩ፣ ህመምም ነበር እና አንድ ጥያቄ ብቻ፣ እንደ እኔ ያለው ልጆች ለመማር አይበቁ? በቀስታ ከረጢቱን አነሳና ወደ ትምህርት ቤቱ መውጫ መራ። በር ላይ ራጉ ካካ የሚባል ዘበኛ ቆሞ ነበር። እድሜው ወደ 55 ዓመትም ይጠጋል። ነጭ ፂም ያለው የተቀደደ ልብስና በአይኖቹ ውስጥ የዓለም እውነት ሁሉም ህመም ነበረበት። ራጉ ካካ የራምዲንን መንገድ አገደና በገርነት ወዴት እየሄድክ ነው አለው። ዛሬ ለመጀመሪያ ጊዜ ወደ ትምህርት ቤት ደርሰሃልም አለው። ራምዲን አይኖቹን ዝቅ አድርጎ ካካ ትምህርት ቤት መማር አልችልም፣ ሁሉም ቆሻሻ ለቃሚ እንደሆንኩ ይላሉም አለ። ድምፁ በጣም ተሰብሮ ነበር። ካካ እንባ መጣበት። ጥልቅ ትንፋሽ ወሰደና ልጄ ቆሻሻ እየለቀምክ ብትሆንም አንድ ቀን በጣም ትልቅ ሰው ትሆናለህ አለ። ራምዲን አለቀሰና ካካ እናቴ ትልቅ ሰው ትሆናለህ ብላኝ ነበር፣ ግን እናቴም የተሳሳተች ትመስለኛለች። እንባ በካኩ ጉንጭ ላይም ፈሰሰ። ትከሻው ያዘውና እናት አልተሳሳተችም፣ የተሳሳተው ዓለም ነው አለው። ድህነትን አይቶ ሰዎችን የሚፈርድም አለ። ይህም ብሎ ካካ ለተወሰነ ጊዜ ዝም አለና ከዛ ልጄ እናትን አውቃት ነበርም አለው። ይህንን ሲሰማ የራምዲን አይኖችም ተከፈቱ። ራጉ ካካ በቀስታ ሳቪትራ ዴቪ ትባላለች። በጣም ጥሩ ሴት ነበረች። ሌሊቱን ሙሉ የሌሎችን ልጆች ስታስተምር አይቻለው። ሆዷ ባዶ ሆኖ አንተን ምግብ ትመግብ ነበር። ታማ እንኳን አንተን ማስተማር እንደማትረሳም አይቻለው አለው። ራምዲን በሐዘንም አለቀሰ። መሬት ላይም ተቀመጠ። ካካ ጀርባውንም መታው። ታውቃለህ ልጄ እናት መጨረሻ ላይ ምን ትል ነበር? ራምዲን እንባውን ጠራረገ። ምንድነው የምትለውም አለው። የካካ ድምፅም ተሰበረ። እሷ እኮ ራምዲን በጣም ጎበዝ ነው፣ ዓለም እድል ብትሰጠው እስከ ጨረቃ ይሄዳል ትል ነበር። ካካም አለቀሰ። በዚያው ቅጽበት ከኋላ ሪም መምህርት ነበረች። እሷም ደረሰች። የሮጠው ነፍሷ እንደቆመም ነበር። ራጉ ካካን እሱን ታውቀው ነበርም አለችው። ካካም ሪማ ልጄ ይህ ልጅ በውስጡ ዛሬ በሀብታም ልጆች ውስጥ የሌለ እሳት አለ። ይህ ልጅ ለመማር የተወለደ ነው፣ እድል ብቻ ነው። በእጁ የያዘውን ከረጢት እንዳትመለከቺም አላት። የሪማ መምህርት ፊት ጽናት ተመለሰ። አይኖቿ ውስጥ የቆራጥነት ብርሃትም ነበር። የራምዲን እጅ ይዛ ልጄ ከዛሬ በኋላ ማንም አያግድህም፣ ሰዎችም አይደሉም፣ ድህነትም አይደለም፣ ይህ ትምህርት ቤትም አይደለም፣ በሁሉም ነገር ላይ ታነባለህም አለችው። ይህ የሪማ መምህር ውሳኔ ትምህርት ቤቱ ባለቤት ፈጽሞ አልተቀበለም። በድንገት ከኋላ ድምፅ መጣ። ራሚ ይህ ልጅ ትምህርት ቤት ውስጥ የምታስቀምጪ ከሆነ ስራሽን መልቀቅ አለብሽ። ሪማ መምህርት ዞር ብላ ተመለከተች። ያው ትምህርት ቤት ባለቤት ሼካርናት በአቅራቢያው ቆሞ ነበር። የትምህርት ቤት ባለቤት ሻካርናት በቁጣም ጮኸ። ራሚ ይህን ቆሻሻ ለቃሚ ልጅ ትምህርት ቤት ውስጥ ለማስቀመጥ ከጨከንሽ አሁኑኑ ከስራሽ አባርሻለሁ። ራጉ ካካም ደነገጠ። ራምዲን በፍርሃት የመምህሩን ጣት አጥብቆ ያዘና ራሚ መምህርት ለአፍታ ረጋ ካሉ በኋላ ዙሪያው የገጠር ሰዎች፣ አንዳንድ ልጆች፣ አንዳንድ አስተማሪዎች ተሰብስበው ነበር። ሁሉም አይኖች በዚህ ነገር ላይ ብቻ ነበሩ። ሪማ መምህርት ስራዋን ትጠብቃለች ወይስ የደሃ ልጅ ወደፊት እድል? መምህርት ሪማ በቀስታ አንገታቸውን አነሱና በአይኖቻቸው ውስጥ እንባ ነበር፣ ግን በድምፃቸው ውስጥ አውሎ ነፋስ። ሼካር ጌታዬ ስራዬን ልትነጥቁኝ ትችላላችሁ፣ ግን በልቤ ውስጥ ያለውን አስተማሪነት ልትነጥቁኝ በፍጹም አትችሉም አለቻቸው። ባለቤቱም ሳቀ። ስሜታዊ የሆንሽ ነው። ትምህርት ቤት በስሜት አይሄድም፣ በአእምሮ ነው የሚሄደው አላት። ሪማ መምህር እርምጃዋን ጨምሮ በጣም ቀረቡ። ትምህርት ቤቱ በአእምሮ የሚሄድ ቢሆን ኖሮ ለብዙ ዓመታት በመጽሐፍ ላይ የተሳሳተ ቀመር ዛሬ ማንም ሰው ይረዳው ነበር አሉ። ሙሉ ህዝብ በጸጥታ ከዛ በታላቅ ድምፅ እና ያንን ስተት ዛሬ አንድ ቆሻሻ ለቃሚ ልጅ ነው የረዳውም አለች። በህዝቡ ውስጥ ወሬ ተነሳ። በእርግጥ ይህ ልጅ በጣም ጎበዝ ነው፣ ታዲያ ለምን እንዲማር አይፈቅዱለትም? ባለቤቱ በቁጣም ምንም መስማት አልፈለግም ነበር። ወይ ይህ ልጅ ይወጣል ወይ አንቺ ሪማ መምህር ትሆኛለሽም አላት። ሪማ ያለምንም ማመንታት እሺ ጌታዬ እኔ እየሄድኩ ነው አለችው። ህዝቡም ደነገጠ። ማንም ሳታስብ ስራዋን ትተዋለች ብሎ አልጠበቀም ነበር። እሷ የራምዲንን እጅ ይዛ ና ልጄ አሁን አንተ የኔ ትምህርት ቤት ነህ፣ ክፍልም ነህ፣ የኔ ህልም ነህም አለችው። ራምዲንም አለቀሰ። መምህር የኔ ብለሽ ስራሽን እንዴት ትተያለሽም አላት። መምህር ትራም በጉልበት ተቀመጠችና በአይኖቿ ውስጥ እየተመለከተችው ምክንያቱም ዓለም ተጨማሪ ስራ አስፈጻሚ አስተማሪዎችን አይፈልግም፣ ስህተትን ማስተካከል የሚችል እንደ ራምዲን የሚያስፈልጓትም አለች። በዚያ ቅጽበት ብዙ ህዝቦች አለቀሱ። በዚያው ጊዜ ራጉ ካካ ወደፊት መጣና ድምፁ ከባድና ጠንካራም ነበር። መምህር ሪማ በዚህ ትምህርት ቤት የማትቆይ ከሆነ እኛም አንቆይም አለ። ከዛ ከኪሱ የቆየ የተጨማደደ ፖስታ ወጣና ፖስታው ላይ የሳቪታር ዴቭ የመጨረሻ ደብዳቤ ተብሎ ተጽፏል። ይህንን እናትህ ነው በእኔ ዘንድ ያስቀመጠችው። እኔ ከሌለው ይህ ደብዳቤ
ወደ ራምዲን እንዲደርስ ንገረው ብላኝም ነበር። ሪማ መምህርት በተንቀጠቀጠ እጆቿ ደብዳቤውን ከፈተች። በወረቀቱ ላይ በተንቀጠቀጡ ፊደል ራምዲን ልጄ፣ ይህ ዓለም አንተ እንደማትማር ከከለከለህ አንተ ሊረዳህ የሚችል ሰው ፈልግ። ምክንያቱም ልጄ ድህነት ሰውን ፈጽሞ አያግድም፣ ሰዎች ናቸው የሚያግዱት። አንድ ቀን እንደ ህልሜ ከፍ በል እና በጭራሽ ራስህን አትናቅ። ጸሐፊው እናትህ ሳቪታር ተብሎም ተጽፏል። ደብዳቤውን አንብባ ሪማ መምህርት በጣም አለቀሱ። ራምዲን የእናቱን ስም አይቶ መዘነ። በህዝቡ ውስጥ የቆመ እያንዳንዱ ሰው ማጨብጨብ ጀመረ። በዚያ ጊዜ አንድ የገጠር ሽማግሌ ወደፊት መጣና ራሚ ልጄ ይህን ልጅ ቤትሽ አስተምሪው፣ ሁላችንም አንድ ላይ ሆነን የትምህርት ወጪውን እንሸፍናለንም አለ። ቀስ በቀስ ሰዎች ወደፊት መጡ። እኔ መጽሐፍ ሰጠዋለሁ፣ እኔም ቦርሳ ሰጠዋለሁ፣ እኔም ጫማ ሰጠዋለሁ አሉ። እኛ ገንዘብ እንከፍላለን፣ እኛ ምግብ እንሰጣለን። ሙሉ ሁኔታ በአንድ ቅጽበትም ተለወጠ። ሼክ ካርናትም ማጎንበስ ነበረበት። ተስፋ ቆረጠ። እሺ ልጁ ትምህርት ቤት ውስጥ መቆየት ይችላልም አለ። ሪማ መምህርት በጽናት አይ ጌታዬ፣ እሱ አሁን በአንተ ግዴታ አይደለም፣ በእኛ ድል ይማራልም አለች። እኛ ወዳጆች በዚያ ቀን አንድ ቆሻሻ ለቃሚ ልጅ ራምዲን የሂሳብ ቀመር ወይንም ፎርሙላ ብቻ ሳይሆን የሰዎችን አእምሮ አመለካከትም ቀይሯል። ያ ቀን ለአዲስ ህይወት የመጀመሪያው ጠዋትም ነበር። የዛሬው ታሪካችን ይህን ይመስል ነበር። በዚህ ታሪክ ላይ ትልቅ ትምህርት እንደወሰዳችሁን ተስፋ ይኖረኛል። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።